ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ይዤ የመጣሁት ስለ ደም አይነት ነው። የደም አይነት በሰውነታችን ውስጥ ያለው የደም አይነት የሰው ልጆች ማለት ነው አራት አይነት የደም አይነት አለው። አራት ነው። አንደኛው ኤ ነው፣ ሁለተኛው ኤቢ ነው፣ ሶስተኛው ቢ ነው፣ አራተኛ ደግሞ ኦ በመባል የሚታወቅ የደም አይነቶች አሉና ዛሬ ልናወራ የፈለኩት ወይ መልእክት ላስተላልፍላችሁ የፈለኩት ስለ ኤቢ የደም አይነት ኤቢ ስለሚባለው የደም አይነት ነው። የደም አይነት ኤቢ ስለ አመጋገብና ስለ ጤና ሁኔታ ስለ ደም አይነት ኤቢ ብለድ ታይፕ ኤቢ ያላቸው ሰዎች ውስብስብ የሆነ የዘረመል ስሪት አላቸው። ውስብስብ የሆነ የዘረመል ስሪት ኤ ለብቻው ነው፣ ኤቢ ደግሞ ሁለቱን አንድ ላይ የያዘ ኤቢ ውስብስብ የሆነ የዘረመል ስሪት እንዲሁም ከኤ እና ከቢ የደም አይነቶች የተቀላቀለ ውርስ እንዳላቸው ይታሰባል። ኤቢ ከሁለቱም ቀንጭቦ የወሰደ የደም አይነት ነው። ኤቢ ማለት የደም አይነት ኤ እና ቢ ጥምር የአመጋገብ መሪዎችን ቢከተሉ እንደዚህ አይነት ደም ያላቸው ሰዎች ኤቢ የደም አይነት ያላቸው ሰዎች የኤ እና የቢን የአመጋገብ ስርዓትን ጥምር ስርዓት ቢከተሉ የተሻለ ውጤት እንደሚያመጡ ጥናቶች ያመለክታሉ። ግን ሆኖም ከአንዳንድ ማሻሻያዎች ጋር መሆን አለበት። እንደ ፍራፍሬ፣ አትክልት፣ እህል፣ ባቄላ፣ ጥራጥሬ፣ የቅባት እህሎችና ዘር ወይም ሲድስ የሚባሉ ቬጂቴሪያን የሚባሉ ምግቦች በብዛት መመገብ አለባቸው። ነገር ግን አንዳንድ ስጋዎችን በተለይ የበግና የተርኪ አሳ በተለይ ቱና፣ ሳልመን፣ እንቁላልና የወተት ተዋጽኦ በተለይ እርጎና ቀፊር በምግብ ገበታዎቻችሁ ማካተት አለባቸው ይላል። የወተት ተዋጽኦ ከወተት ተዋጽኦ በተለይ እርጎን የመሳሰለ እንቁላል የመሳሰሉ ነገሮች ይስማሟቸዋል ማለት ነው። በነገራችን ላይ አይስማማንም የምንላቸው ሳይንስ እንዳረጋገጠው ለደም አይነት ቢ፣ ለደም አይነት ኤ፣ ኦ አይስማማም የምንላቸው ነገሮች ስንመገባቸው የምንኖረው ነገር ነው። ወይም ስንበላቸው የምንኖረው ከህፃነት እስከ እድገት የምንበላቸው ነገሮች ይሄ የደም አይነት ኤ ያለባቸው ሰዎች የደም አይነት ኤ ያላቸው ሰዎች ይህን አይነት ምግብ መብላት የለባቸው። ለምሳሌ በቆሎ፣ እኔ አሁን የደም አይነት ቢ ነኝ፣ ግን አቮካዶ በፍጹም መብላት የለበትም ይላል ሳይንሱ ማለት ነው። ግን እኔ እስካሁን ድረስ ዴይሊ አቮካዶ ባገኘው አጋጣሚ እበላለሁ። ልላችሁ የፈለኩት ስትበሉ አትብሉ የተባላችሁትን ነገር ስትበሉ የሚሰማችሁ የጤና ሁኔታ ወሳኝ ነው። የሚስማማችሁ ከሆነ ምንም ሳይድ ኢፌክት የለውም፣ መብላት ይቻላል ማለት ነው። ግን አንድን ምግብ ስትበሉ ሁሉ ጊዜ ችግር የሚያመጣ ወይ ሰውነት የሚቀንስ ወይ የሚጨምር ውፍረት ምናምን ከሆነ ያ ነገር ለእናንተ የማይስማማ ነው ማለት ነው። ነገር ግን አንዳንድ ስጋዎችን ከስጋዎቹ ተርኪ አሳዎችን ምናምን መብላት እንደሚቻል ነው። የምግብ መፈጨት ችግርን ሊያስከትሉ ከሚችሉ ወይም ስር ለሰደዱ በሽታዎች የመጋለጥ እድላችን ሊጨምሩ የሚችሉ ምግቦችን ያስወግዱ። ለምሳሌ ቀይ ስጋ፣ ዶሮ ቀይ ስጋ ለኤቢ የደም አይነት አይስማማም ማለት ነው። ቀይ ስጋ፣ ዶሮ፣ በቆሎ፣ ቦለቄ፣ ሊማቢን ወይም ዘር፣ ሸልፊን እና በጭስ የደረቀ ስጋ ሲባል ቋንጣ ማለት ነው። በጭስ የደረቀ ስጋ ወይ ተሰቅሎ ቋንጣ ይደርቃል በጭስ። እነሱ አይስማማቸውም፣ ለደም አይነት ኤቢ አይስማማቸውም ማለት ነው። አንድ ምግብ ለደም አይነት የማይስማማ መሆኑን ማወቅ የሚችለው በበላሁ ቁጥር የሆነ ችግር የሚያመጣ ከሆነ የመፈጨት ችግር የሚያመጣ ከሆነ የሚያመኝ ከሆነ ያን ነገር ከደም አይነቴ ጋር አይስማማም ማለት ነው። ስለዚህ ያንን ወይ መተው ወይ መቀየር ወይ አለማዘውተር ነው። በተጨማሪም የጨጓራ ሽፋንን ሊያበሳጩ ወይም ጨጓራን ሊያቃጥሉ ከሚችሉ የአልኮል መጠጦች አልኮል ያው አብዛኛዎቻችን ማንጠጣ ሰዎች ነን በብዛት በዚህ ነገር ብዙም አንታማም። ግን
አልኮልን ማብዛት የለበትም። ይሄ የደም አይነት ኤቢ ያለበት ሰው አልኮል ወይም ኮምጣጤ በነገር መራቅ አለበት ወይም መገደብ አለበት። በኒገር የሚባል ይሄ ከነጭ ሽንኩርት ከምናምን የሚዘጋጅ ልክ እንደ ካቻፕ የሚዘጋጅ አለ። እነሱ አይነት ነገር መራቅ አለበት። ቶፋ የባህር ምግቦች፣ የወተት ተዋጽኦ እና አረንጓዴ አትክልቶችን ያካተተ የተመጣጠነ ምግብ ይመገቡ። በተለይ አረንጓዴ አትክልቶች እንደ ሰላጣ አይነት ነገሮች ለማንኛውም ለደም አይነት የሚስማሙ ስለሆኑ ወደነሱ ማዘውተር አለበት ወይም ማዳላት አለበት። እነዚህ ምግቦች በፕሮቲን፣ በካልሲየም፣ በብረትና በቫይታሚን ሲ የበለጸጉ ናቸው። እነዚህ አረንጓዴ አትክልቶች ሰላጣ ምናምን የመሳሰሉት በሁሉም ንጥረ ነገሮች የበለጸጉ ስለሆነ ይህን የምግብ መፈጨትን በሽታ የመከላከል አቅምና ሜታቦሊዝም ይደግፋሉ። የምግብ መፈጨትን ችግር አያስከትሉም ማለት ነው። በተለያየ ንጥረ ነገር የተሟሉ ስለሆኑ ሁሉንም ያካትተ ነው። ካፌን፣ አልኮል እና በጭስ የደረቀ ስጋው ቅድም እንዳልኩት ካፌን ማለት ይሄ ከቡና የምናገኘው ካፌን፣ ከቀይ ሻይ የምናገኘው ቀይ ሻይ አለ አይደል? ግሪን ሻይ ወይ አረንጓዴ ሻይ ያልሆነ ሻይ እሱም በመጠኑ ይለያይ እንጂ ካፌን አለው። ካፌን ማለት አንጎልን፣ አእምሮን ወይም የደም ስርን የሚያነቃቃ የደም ዝውውርን የሚያነቃቁ ነገሮች። ካፌን ማብዛት የለበትም። አልኮል ማብዛት የለበትም። ያስወግዱ ይላል። እንደውም ያስወግዱ ወይም ይገደቡ። እነዚህ ምግቦች የጨጓራ ሽፋንን የማበሳጨት ወይም የማስቆጣት የጨጓራ አሲድ መጠንን ይጨምራሉ። የጨጓራ ሽፋን ሲቆጣ ወይ የጨጓራ ግድግዳው ሲቆጣ አሲድ የማምረት እንትኑ ይጨምራል። በዚያን ሰዓት ጨጓራ አመመኝ፣ ያ አሲድ ወደ ውጭ ሲፈስ የጨጓራ በሽታ ሰውን ያማል ማለት ነው። የጨጓራ አሲድ መጠንን ይጨምራሉ ወይም የምግብ መፈጨት ችግርን ያስከትላሉ። በቆሎ፣ ዶሮ ምናምን የመሳሰሉት ነገሮችን ማዘውተር የለባቸውም። ቦሎቄን ያስወግዱ ይላል። ቦሎቄም እነዚህ ምግቦች በደም አይነት ላይ ጣልቃ የሚገቡና ኢንፍላሜሽን ሊያስከትሉ የሚችሉ ሌክቲኖች በውስጣቸው ይይዛል። እነዚህ አትመገቡ የተባሉ ምግቦች በደም አይነቶች ላይ ጣልቃ ይገባሉ። በደም አይነቶች ላይ ጣልቃ በመግባት የምግብ የመፈጨትን ስርዓት በማስተጓጎል ለሌላ በሽታ እንድንዳረግ ሊያደርጉ ይችላሉ። እንደ እርጎ፣ ካፍር፣ አይብ፣ ወተት ያሉ ዝቅተኛ ፋት ወይም ምንም አይነት ፋት የሌላቸው የወተት ተዋጽኦች ይምረጡ። ፋት የማይበዛባቸው ኢቭን ወተትን ብንጠጣ ፋት የማይበዛበት ነው መሆን ያለበት። ሎው ፋት የሚሉ ወተቶች አሉ። ለምሳሌ እንደነ እርጎ አይነት። እነዚህ ምርቶች በፕሮባዮቲክ የበለጸጉ ናቸው። ይህም የአንጀት ጤና እና የበሽታ መከላከል አቅምን ያሻሽላሉ። እንደ የወይራ ዘይት፣ የተልባ ዘይት እና ቤተሰብ እንደነገርኳችሁ የደም አይነት ኤቢ ፕላስም ይሁን ኤቢ ማይነስ ተመሳሳይ ናቸው። የአመጋገብ ስርዓታቸውን እንደነገርኳችሁ በተለይ አረንጓዴ ነገሮችን አትክልትና ፍራፍሬ እንደገና ቡናና ቀይ ሻይ ትተው ግሪን ሻይ ወይም ዝንጅብል ሻይ በብዛት እንዲጠቀሙ። እነዚያ ግሪን ሻይ ወይም ዝንጅብል ሻዮች የበሽታ የመከላከል አቅምን ይጨምራሉ ለሰውነታችን። የሙቀት መጠንን ለመቆጣጠርም የሚረዱ ናቸው። ሌላው በተረፈ መጠነኛ ወይም ቋሚ የሆነ የሰውነት እንቅስቃሴ ወይ የአካል ብቃት እንቅስቃሴ እንደሚያስፈልግ ነው ጥናቶች እንደሚያመለክቱት። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። ውሃ በብዛት መጠጣት፣ በማንኛውም ደም አይነት ውስጥ ያለን ሰዎች ውሃ በደንብ መጠጣት እንዳለብን ግዴታ ነው። የሰውነታችን እንቅስቃሴ በውሃ ነው። ደማችን ዝውውር የሚያደርገው የበላነው ምግብ በስነ ስርዓት ዳይጀስት መሆን የሚችለው በምንጠጣው ውሃ ታግዞ ነው። የውሃ መጠናችንን ከፍ ማድረግ እንዳለብን ነው።
ላይክ ሼር አድርጉ። እንደዚህም ስለ ጤናና ስለ ደም አይነቶች ተከታታይ ቪዲዮ አቀርባለሁ። ከተመቻችሁ ላይክ እና ሼር አድርጉ። ኮሜንትም ጻፉ። የሚጎል ነገር ካለ ምክራችሁ ለግሱላችኋለሁ። መልካም ጊዜ እመኝላችኋለሁ። በሚቀጥለው ቪዲዮ እንገናኛለን። ባይ ባይ።